ሳይስር የተቸጋሩ ማሽነው ለሀገሩ ሰላምን ሸምሮ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ሴማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቸረው ግርማ ይመስክር ብራናው ቁርአን ድርሳናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንድቋል ቀሚሷን ሸምኖ ዛሬም እንደ ጥንቱ የበላይ ሩፋን ነው ሀበሻዊ ወጣት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ ልባም ጀግና ዳማታዊ
የሰጣነው ብዛት አይደለም። በተን በልስኩር ወራ ሻላችሁ ኳራ አላችሁ እስቲ ልስማችሁ አላችሁ ስቶፕ genocide Amhara in Ethiopia free Amhara children stop mass killing Amhara in Ethiopia UK government stop financing the genocide Abiy Ahmed a murderer Abiy Ahmed free political prisoner UAE stop supporting the genocide stop drone attack on Amhara stop bombing Amhara hospital free Mascara Lawala free Gomaze Sisay free Tadio statue Teddy Afron የሚነካው የአማራን ሕዝብ የኢትዮጵያን ሕዝብ የአዲስ አበባን ሕዝብ እንደነካ ይቆጠራል። ቴዲ አፍሮ እናመሰግናለን። ሌሎችም አርቲስቶች ከቴዲ አፍሮ ተማሩ። እዛ ውስጥ genocide Amhara in Ethiopia stop mass killing Amhara children stop genocide Amhara in Ethiopia UK government stop financing the genocide UK government shame on you Amnesty shame on you United Nations shame on you stop genocide Amhara in Ethiopia ሰላም ያው የምንገኘው እንግዲህ ቢቢሲ ሄድኳርተርስ ለንደን ነው። የተገኘንበት ምክንያት ለአማራ ወገኖቻችን ድምጽ ለመሆን ነው። ስቶፕ አማራ ጄኖሳይድ ለማለት እዚህ በቢቢሲ ጋር ተገኝተናል። ዋናው ምክንያታችን በዚህ በቢቢሲ ሄድኳርተር የተገኘንበት ቢቢሲ በጋ አይደለም የወገናችንን ሰቆቃ፣ ሐዘን፣ ሞት ይሄንን ሪፖርት እያደረገ አይደለም፣ በቂ አይደለም ብለን ነውና ብሬክ ዩር ሳይለንስ ዋን ሳይድ ስቶሪዎች መቆም መቻል አለባቸው ብለን በዚህ በለንደን ተገናኝተን
ይሄንን ነገር አሰምተን ድምጽ ሆነን ደብዳቤዎች አስገብተናል። እንግዲህ ይሄን ነገር ከማለት ባለፈ ከዚሁ ካለንበት ከቢቢሲ ሄድኳርተር ወደ ኦክስፎርድ ሰርከስ ድረስ በመሄድ ይሄንን ለማሰማት ችለናል። ሊፍሌቶች ለመበተን ችለናል እና ይሄን ነገር ማድረግ እንግዲህ ግዴታችን ነው። በየትኛውም ዓለም የምንገኝ ኢትዮጵያውያኖች፣ አማራውያን ይሄን ነገር ማድረግ ግዴታችን ነው እና ሰው መሆን በቂ ነው እንግዲህ እና ያም ባይሆን እንኳን አማራውያን ግዴታችን እና ይሄን ማድረግ ነው ያለብን። የአብይ ስርዓት እንደዚህ እየፈነጨብን እንደዚህ እየቀለደብን የሚገኘው እኛ አንድ ባለመሆናችን እጅ በእጅ ባለመያያዛችን እና ስቶፕ አማራ ጄኖሳይድ ልንል ይገባል ነው ምንለው። ይሄው ነው፣ ለዚህ ነው የተገኘነው ወንድና ያው መሬት ላይ እንደሚታወቀው እንግዲህ የፋኖ ትግል አንድነት ተፈጥሮ በአንድነት ሆነው እየታገሉ ይገኛል። እንግዲህ ክፍተት ያለው በውጭ ሀገር የምንገኝ አማራዎች ይሄንን በበቂ እያንቀሳቀስን ያልሆነ ኃላፊነቱ የኛ እነሱ ወንድሞቻችን ህይወታቸውን እየሰጡ ነው። ስለዚህ ከነሱ ሳይሆን ከኛ ውጭ ሀገር ካለነው ነፃነት ባለበት ምድር ላይ ተቀምጠን ተኝተን ካለነው ኢትዮጵያውያኖች ምን ይጠበቃል? ዋናው ጥያቄ መሆን ያለበት ድምጽ መሆን አለብን። ለወገኖቻችን ማገዝ መቻል አለብን። ይሄ ሊያመን ይገባል። እውነት ይሄ እንደ ሰው በጣም የሚያምን ነገር ነው። ስቶፕ አማራ ጄኖሳይድ ማለት አለብን። ከዚህ የበለጠ እናቶች መደፈር የለባቸውም፣ እህቶች መሰቃየት የለባቸውም፣ ህፃናት መሞት የለባቸውም እና ይሄንን በአንድ ላይ ቆመን ይብቃ ማለት አለብን። ዳንኤል እባላለሁ። የመጣሁት ከማንቸስተር ነው። ዛሬ ያለነው እዚህ ቢቢሲ ስቱዲዮ ላይ ያለነው። የመጣሁበት ዓላማ በኢትዮጵያ በአማራ ህዝብ ላይ እየደረሰ ያለውን ግፍ፣ ጭቆና፣ እንግልትና ዘር ተኮር ማጥፋት እሱን ለመቃወም ነው የመጣሁት። አማራ ህዝብ ላይ እየደረሰ ያለው ምንም ጾታ፣ ብሔር ምንም ሳይል አማራ ህዝብ ላይ እየደረሰ ያለውን ነገር በሙሉ እንቃወማለን። እህቶቻችንን፣ ወንድሞቻችንን፣ ልጆቻችንን ላይ እየደረሰ ያለውን ነገር ለዓለም ለማሳወቅ ነው። ሁላችንም በዚህ ቦታ ያለነው ለአንድ ዓላማ ነው። ዛሬ የምንገኘው በለንደን ፋኖ ለአማራ ድምጽ ለመሆን ነው የመጣ ነው። ቢቢሲ፣ ሲኤንኤን they have to stop genocide and supporting in Ethiopia children and adults drone attack ለዛ ነው እዚህ የመጣ ነው። የአማራ ሞት ይብቃ፣ አብይ አህመድ ይውረድ። አምሳይ ዋጥና እባላለሁ። ዛሬ የተገኘሁት በቢቢሲ ስቱዲዮ የተገኘሁት የአማራ ህዝብ ዘር ተኮር ጭፍጨፋ እየተደረገበት ባለው በአገዛዙ በአብይ አህመድ ስርዓት ህጻናት በድሮን እያለቁ ነው። ይሄን ደግሞ ዓለም አቀፍ ሚዲያዎች እንዲዘግቡት የዓለም ህዝብ እንዲያውቁ ለህዝቤ ድምጽ ለመሆን የመጣሁት የአማራ ህዝብ በአንድም በሌላ መንገድ ከቀዩ እየተፈናቀለ በድሮን እየተጨፈጨፈ ህጻናት፣ ሴት፣ አዛውንት ኃይል ይህ ስርዓት የአማራን ህዝብ ከምድረ ገጽ ለማጥፋት ቆርጦ እየሰራ ስለሆነ ይሄን ደግሞ ህዝቤ እያለቀ ቆሞ የማየቱ አቅሙ ስለሌለኝ ይሄን ለዓለም ህዝብ ለማሳወቅ ለህዝቤ ድምጽ ለመሆን የመጣሁት። አመሰግናለሁ። ዌልስ ከተማ ነው የመጣሁት ለአማራ ድምጽ ለመሆን ነው። የአማራ ህዝብ ስልጣን ፈልጎ አይደለም። የአማራ ህዝብ የሚታገለው የአማራ ህዝብ የሚታገለው ራሱን የመኖር ያለመኖር ግዴታ ነው። የአማራ ህዝብ ለኢትዮጵያ ዋና ዋልታ ቢሆንም አሁን እየተገፋ እየተገደለ ያለ ይህን ድምጽ ለመሆን ከዌልስ ከተማ ዛሬ በለንደን ፋኖ ይህን ድምጽ ላሰማት ድረስ መጥቻለሁ። ሰላም፣ ሳራ እባላለሁ። ዛሬ የምገኘው ቢቢሲ ስቱዲዮ ነው። የመጣሁት ኢትዮጵያ ውስጥ አማራዎቹ እየተገደሉ አብይ አህመድ እየተገደሉ እና ሬፕ ሴቶቹን በብዛት ሬፕ እየተደረጉ እና ይሄን ነገር እንዲቆም ቢቢሲ ደግሞ they have to show the truth happen ያደረገውን ማሳየት አለባቸው። ዓለሙ በሙሉ ዝም ብለዋል፣ እኛ ግን እንጮሃለን። አመሰግናለሁ። ስሜ ሙሉወርቅ አበባው እባላለሁ። የመጣሁት ከዚሁ ከለንደን ነው። የትውልድ ቦታዬ ደግሞ ወሎ ሰሜን ወሎ አካባቢ ነው። መልእክት ማስተላለፍ የፈለኩት ሰልፍ ለማይመጡ ሰዎች ነው። ለምንድነው ሰልፍ የማትወጡ? ለምንድነው ለወገኖቻችን ድምጽ መሆን ያልፈለጋችሁት? እውነት የወገኖቻችን ጉዳት አይሰማችሁም ወይ? ነፍሰ ጡር እናት ልጇ ከወዷ ተቀዶ ሲወጣ፣ መነኩሴዎች ሲደፈሩ፣
እናቶቻችን ልጆቻቸውን መከራ አይተው ያሳደጓቸው ልጆች በሜዳው ሲቀሩ ለምንድነው የማይሰማቸው? መቼ ነው ለወገን የምንሆነው? ለምንድነው በቤታችን ተቀምጠን የማይሰማን? ነገ ጧት የኛ ቤተሰቦች ይሄ መከራ እንደሚደርስባቸው ማወቅ ይሳነናል ወይ ማለት ነው። ያው ዛሬ የተገኘ ነው በቢቢሲ ቢሮ ሲሆን አሁንም እየተደረገ ያለው በኢትዮጵያ በአማራ ሕዝብ ላይ ግድያ፣ ጭቆና እንዲሁም የተለያዩ ነገሮች ገበሬው እንደ ገበሬ እንዳያርስ ተማሪውም በትምህርት ገበታው እንዳይማር እየተደረገ ነው ያለውና የጄኖሳይድ ጭፍጨፋና የተለያዩ አማራ እንደ አማራነቱ እንዳይኖር በቀዩ የተፈናቀለ ያለበትን ነገር ለዓለም ለማሳወቅ እና ቢቢሲም ይህን ተንተርሶ የተለያዩ ነገሮችን ለዓለም እንዲያሳውቅ በሚል ከህዝቡ ጋር ሆነን አቤቱታ እያቀረብን እንገኛለን። ስር መሰረቴ የማንነቴ እዩት ማማሩ እዩት ማማሩ አማራ አባቴ ባለዝናሩ እዩት ማማሩ አማራ አባቴ ባለዝናሩ እዩት ሲያምሩ ሲያምሩ በቷ አማራ እናቴ ግዮናዊቷ እዩት ሲያምሩ በቷ ውበቷ አማራ እናቴ ግዮናዊቷ አማራዬ ነይ ሙሽራዬ መሰረት የቃሉ መነሻ ምስጢራዊ በርናት ያዳም መመለሻ እንደ መልከ ጼዴቅ የነ ዮቶር ምድር እነ ጀግንነቷ ዘሆኗት የሚያድር አማራዬ ነይ ሙሽራዬ